አላህ ይጠብቀንና ከዝሙተኛ በላይ መጥፎ ሰው ማን እንደሆነ ታውቃላችሁ? ይህ ቪዲዮ በጣም ለምትወዱት ለምትሳሱለት ሰው ሼር አድርጋችሁ ከዚህ ነገር እንዲጠበቅ አድርጉት። ሙሳ አለይሂ ሰላም ዘንድ አንዲት ግለሰብ ትመጣና ያ ሙሳ እኔ ወንጀል ሰርቻለሁ ወደ አላህ መመለስ ፈልጋለሁ ትሏለች። ሙሳ አለይሂ ሰላም ወንጀልሽ ምንድነው ብሎ ይጠይቋታል። ወንጀሌማ ዝሙት ሰርቼ በዝሙት ያረገዝኩት ልጅ ገድዬዋለሁ ትሏለች። ሙሳ አለይሂ ሰላም ያስወጣታል። በሁለተኛው ቀን ትመጣለች። ያ ሙሳ እኔ ወደ አላህ መመለስ ፈልጋለሁ ትሏለች። ሙሳ አለይሂ ሰላም በሁለተኛው ቀን ተመሳሳይ ምላሽ ይመልስላታል። አላህ ወህይ ያወረደ ተውበት የምታደርገዋን ለመመለስ ካት ይለዋል አላህ። አላህም ከዝሙተኛ በላይ እኔ ዘንድ ማን እንደሆነ ታውቃለህ የተጠላው ብሎ ይጠይቋል። ከዝሙተኛ ነፍስ ካጠፋ ሰው በላይ አንተ ዘንድ መጥፎ ሰው ማን ነው ይለዋል ሙሳ አለይሂ ሰላም። አላህ ሱብሓነሁ ወተዓላ እንዲህ ይለዋል፣ ታሪኩ ሰላህ ሰላቱን የተወ ሰው እኔ ዘንድ ከዝሙተኛ ከገዳይም በላይ ነው አለ። ስለዚህ ወንድሜ ሰላትህን ስገድ፣ እህቴም አንቺም